አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እኔ ደህና ነኝ አልሐምዱሊላህ። ሁሉ ሰላም ነው ከኔ ጋር ሁሉ መልካም ነው። እናንተ ጋር እንዴት ነው? እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ ብዝት ትርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። ለቻናሉ ደግሞ ቤተሰብ የሆናችሁ ላይክ፣ ሸር እያደረጋችሁ አበረታቱኝ። ዛሬ ደግሞ ምን ይዤላችሁ ከች ብያለሁ መሰላችሁ? የሆነች ጓደኛዬ ይችን የመሰለች ጽድት ያለች ሽክፍክፍ እርትብትብ ያለች ወርቅ ማለት ነው በ4888 ብር የተገዛ ወርቅ ናት። 10 ግራም ናት። ምንም ጭማሬ ቅናሽ የሌላት 10 ግራም 4888 ብር ነው የተገዛችው። ጽድት ያለች ወርቅ ማለት ነው። እና ሀባይቦቼ ለእናንተ ላካፍላችሁ ነው ይዤላችሁ የመጣሁት። እስኪ ወርቅ መግዛት የሚያስብ ካለ አስቦ ነገ ዛሬ የሚል ካለ ያው እንደ ሀሳብ ልግለጽላችሁ ብዬ ነው። ወርቅ እየቀነሰ ነው፣ እየተሽቆለቆለ ነው፣ እየወረደ ነው። ብር ያላችሁ ገዝታችሁ ወርቃችሁን አስቀምጡ፣ ታጌጡበታላችሁ። ከዛ ደግሞ ሲቸግራችሁ ትሸጡታላችሁ። የምፈልጉትን ነገር ወርቃችሁን ሽጣችሁ ማሟላት ትችላላችሁ ማለት ነው። ለንግድም ይሆናል፣ ለጌጥም ይሆናል። እና ሀበይቦች ይችን የመሰለች ወርቅ ለጓደኛዬ ዛሬ ተገዝቶላታል። አያት ይች ማለት ነው በጥቁር የታለገችው ጽድት ያለች ወርቅ ናት። 4888 ብር ነው የተገዛችው። 10 ግራም ናት። ሀባይቦች ወርቅ ግዙ፣ የመዳም ቅመሞች ወርቅ ግዙ። ብር ከምታስቀምጡ ወርቅ ብትገዙ የተሻለ ነው ላለሁኝ። ያው ብር የለም እንዳትሉ ግን ብር የለም እንዳትሉ፣ የሚያበድራችሁ ካገኛችሁ ተበድራችሁ ብገዙ የበለጠ እዳ ያለብና ስትሉ ትከፍላላችሁ ማለት ነው። ግን ኢትዮጵያ እየላካችሁ የምታስቀምጡ ልጆች ካላችሁ ከአሁን በኋላ መላካችሁን አቁማችሁ ወርቅ ለመግዛት እሰቡ፣ ወስኑ ማለት ነው። በጣም ትልልቅ የወርቅ ሳይሆን ትንሽ አነስ አነስ ያለ ወርቅ ይበቃል። ለገንዘብ መያዣም ለማጌጥም በቂ ነው። ግዴታ 20 ሺህ 30 ሺህ ሪያል አውጥታችሁ ሳይሆን በ3000 በ4000 በ5000 ሁሉም እንዳቅሙ አለ ማለት ነው። በዚህ በአቅማችሁ መግዛት ትችላላችሁ። ከአሁን በፊት 600 ምናምን ብር ገብቶ ነበረ። አሁን 427 ብር ውሏል። ዛሬ ቅዳሜ ማለት ነው። 427 ብር ያለ ደሪባ ያለ ምንም የግራሙ ብቻ ማለት ነው። እና ግዙ እላችኋለሁ ሀባይቦች። መቼም ያው ለእኛ ሲሉና ሁሉም ነገር ጨለማ ነው የሚሆነው። ለሰው ሲሉን ነው እኛ ብዙ ነገር መስዋዕት የምንከፍለው ለሌላ ሰው ሲሉን እንጂ ለራሳችን ይህን እናድርግ የምንለው ነገር የለንም። እና ሀባይቦች ግዙ እላችኋለሁኝ። ገዝታችሁ ነድሙ። ዞሮ ገዝታችሁ ብታስቀምጡት ነገ የሆነ ነገር ቢጎልባችሁ ሽጣችሁ ታሟላላችሁ ማለት ነው። እና ወርቅን የመሰለ ነገር የለም። አያችኋት ስታምር! ወይኔ በአካል ስታዋት ደግሞ ጽድት ያለች ናት። ስታምር ነው የምላችሁ። ወይኔ ነው የምታስብለው። እና ግዙ እላችኋለሁ ሀባይቦቼ። ያው ወርቅ ቤት ከሄድኩኝ ለእናንተ ሳላሳውቃችሁ ነቅነቅ የለም። እነግራችኋለሁ በስንት እንደሚሸጥ እንዴት እንደሆነ ያው የወርቅ ቤቱን ውሎ እነግራችኋለሁኝ። አሁን ግን ያው መዲና ተፍትሽ ነው መያዝ አለ። ረስቸው ሳልነግራችሁ ብዙ ወጣ አትበሉ። ቀጥታ ወርቅ ቤቱ ትወርዳላችሁ። ወርቃችሁን ገዝታችሁ ከመኪና ነው መግባት ያለባችሁ። የትም እንዳትሄዱ መያዝ አለ ብለዋል። እንደገና ሰዎቻችሁ ጋር የምትሄዱ ልጆች ደግሞ በደንብ ተከራከሩ። ሰዎቻችሁ አይከራከሩላችሁም። 600 ካሉ 600 ነው ከፍለው የሚመጡት። 500 ካሏቸው 500 ነው ከፍለው የሚመጡት። እናንተ ግን ተከራከሯቸው፣ ይቀንሱላችኋል። ደግሞ እነሱ ካልተከራከሯቸው ጭራሽ አይቀንሱም። መጀመሪያ ግራሙን ትጠይቁና ከዛ የግራሙ ዋጋ ሲነግሯችሁ ከዛ ደግሞ የደሪባ ምናምን አስበው በ427 ግራም ብለዋችሁ ከሆነ 500 ምናምን ነው የሚያመጡባችሁ። ያንን እናንተ ለምገዙት ግራም አካፍላችሁ ምን ያክል በስንት እንዳሰቡላችሁ ማወቅ ትችላላችሁ። እና ወርቅ ቤት ስትሄዱ ደግሞ ያፍዝ ያደንግዝ አላቸው። ቶሎ ወደኛ መግነጢስ አላቸው። ነይ ወዲህ ነው የሚላችሁ። እና ጠንቀቅ ብላችሁ ሰዎቻችሁ ጋር የምትሄዱት ልጆች በደንብ መርጣችሁ የምፈልጉትን ዲዛይን መርጣችሁ ዋጋውን ተከራክራችሁ ግዙ እላችኋለሁኝ። አረቦቹ ብዙም አይከራከሩላችሁም። እናንተ ዲዛይኑን መርጣችሁ ብሩን ተከራከሩ። ዝም ብላችሁ ከፍላችሁ እንዳመጡ እላችኋለሁ። ብዙ ልጆች አሁን
እስከ 580 570 የገዙ አሉ። ያኔ ቀነሰ ተብሎ ሂደው ማለት ነው 5 ከ70 5 ከ80 ገዝተው የመጡ አሉ። ያኔ እነሱ ያኔ የግራሙን ብቻ ሲነግሯቸው በዛ ያሰቡላቸው እየመሰላቸው ማለት ነው። እና ወርቅ ቤት ስትሄዱ ጠንቀቅ ብላችሁ ሂሳቡን አስባችሁ ከፍላችሁ ገዝታችሁ ኑ ቶሎ እላችኋለሁ ሀባይቦቼ። ያው ለመግዛት ያሰባችሁ ልጆች ነገ ዛሬ አትበሉ፣ ሂዳችሁ ግዙ። ያላሰባችሁ ደግሞ ለመግዛት ለወደፊቱ እሰቡበት። ወርቅ በጣም ያምራል ስለብሱት ማለት ነው። ፏፈሽ ያደርጋችኋል። እና ለመግዛት እሰቡ፣ ወስኑ። የ2 ወር ደሞዜን እንዲህ አደርጋለሁ፣ የ3 ወር ደሞዜን እንዲህ አደርጋለሁ እያላችሁ እቅድ ያውጡ። ለኢትዮጵያ እንዲህ አደርጋለሁ ሳይሆን ኢትዮጵያ ልክ ይሄን አስገዛለሁ ሳይሆን ይሄ በጥጣሽ በኦንላይ ሺኤን ምናምን እያላችሁ ብር አንድ ለማይውል በጥጣሽ የምናጠፋው ብር በጣም የሚያስጠላው ላይ አንድ ውጤት የለውም። ነገ የልብስ የእቃ መቀየሪያ ነው። ኢትዮጵያ እንኳን እቃ አይቀይሩንም እንኳን አይደለም መልሰው ሊገዙና እና በኦንላይን ልብስ መግዛታችሁን ትታችሁ ወርቃችሁን ግዙላችኋለሁኝ። እቅድ አውጡና ወርቅ ግዙ ሳይጨምርባችሁ። ከጨመረ ደግሞ ዱብዳ ተነስቶ ሳይጨምርባችሁ ግዙላችኋለሁ። በድጋሚ ወርቅ ቦታ ከሄድኩ ያው አስደጋሚ ያሳውቃችኋለሁ። ዛሬ ሀሳቤን የምትቃወሙ ካላችሁ እታረማለሁ። በሀሳቤ የምትስማሙ ካላችሁ ደግሞ ሀሳብ አስተያየታችሁን በኮሜንት ግለጹልኝ። አይ ምን አገባሽ የምትሉም ከሆነ ሁሉንም እቀበላለሁ። እንግዲህ እኔ እንደ እህትነቴ የታየኝን እና ያሰብኩትን የነገርኳችሁ እና ውዶችዬ ያው እንደነገርኳችሁ ነው። አዲስ ነገር ካለ ደግሞ ወርቅ ቤት ድጋሜ ከሄድኩኝ ያሳውቃችኋለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ፣ ሰላም ክረሙልኝ። ባይ ባይ ሀባይቦቼ፣ እወዳችኋለሁ፣ አከብራችኋለሁ። ሰላም ሆኑ። ቻው